እንኳን ለደብረ ዘይት በዓል በሰላም አደረሳችሁ። ደብረ ዘይት የአብይ ጾም እኩሌታ ነው። በዕለቱም ስለ ዳግም ምጽአት ይነገራል። ስለ ምጽአት ነቢዩ ዘካርያስ በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል። አንድ ቀን ይሆናል። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቁ ባሕር፣ እኩሌታውም ወደ ምዕራቡ ባሕር ይወርዳል በማለት አስቀድሞ ትንቢት ተናግሯል። አምላክ በዚህ ትንቢትና በሌሎች ነቢያት ያናገረውን እርሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ላይ የዳግም ምጽአት ምልክቶችንና አመጣጡን ከፍርዱ ሂደት ጋር በግልጽ አስተምሯል። ይህንንም ሁሉ የተዋሕዶ ቤተክርስቲያን በደብረ ዘይት ዕለት ስትዘክረው ኖራ በምጽአት ቀን ተስፋዋን መንግሥተ ሰማያትን ትረከባለች። በመሆኑም በቤተክርስቲያን አስተምህሮ እንደተለመደው በዚህ በደብረ ዘይት ሳምንት ስለ ደብረ ዘይት፣ ስለ ምጽአት ምልክቶች፣ ስለ ምጽአትና ተስፋው እንዘክራለን። ደብረ ዘይት በዚያን ዘመን የወይራ ዛፍ በብዛት የነበረበት ተራራ ነበር። በዚህም ስያሜውን ደብረ ዘይት ወይም የወይራ ተራራ መባልን አግኝቷል። የወይራ ተራራው ምስጢር የሚነገርበት፣ የወይራ ፍሬ ምስጢራት የሚፈጸሙበት እንደሆኑ ሲያጠይቅ ጌታ በደብረ ዘይት ይገኝ ነበር። በመሆኑም ጌታችን ኢየሱስ ክርስቶስ ይህንን ተራራ በማዘውተር አበይት ጉዳዮችንም ለማድረግ መነሻ ያደርገው ነበር። ለምሳሌ ያህል እነዚህን ጥቅሶች እንመልከት። ጌታችን በሆሳዕና ዕለት ከደብረ ዘይት ተነስቶ ወደ ኢየሩሳሌም ቤተ መቅደስ ገባ። ከደብረ ዘይት ግርጌ በጌቴሴማኒ ጸሎት አደረገ። ጭፍሮችም መጥተው ከደብረ ዘይት ያዙት። በደብረ ዘይት ተቀምጦ ስለ ዓለም ፍጻሜና ምልክቱ አስተማረ። ከደብረ ዘይት ተራራ ወደ ሰማይ አረገ። በትንቢትም እንደተናገረው በዓለም ፍጻሜ ለፍርድ በደብረ ዘይት ተራራ ላይ ይወርዳል። ጌታችን የወይራ ተራራን አበይት ጉዳዮች መነሻ እንዳደረገ ሁሉ ከወይራ የሚገኘውን ዘይትም ቤተክርስቲያን አበይት ምስጢራትን መፈጸሚያ ያደርጋቸዋለች። ለምሳሌ የወይራ ዘይት ቅባ ሜሮንና ቅባ ዘይት ማዘጋጃ በመሆን ይጠቅማል። ይህንንም በሲኖዶስ ተጸልዮበት የመንፈስ ቅዱስ ማኅተም በመሆን ለቤተ ክርስቲያን መባረኪያ፣ ለክርስትና ጥምቀት፣ ለሥርዓተ ጋብቻ፣ ለቀንዲል ሥርዓት መፈጸሚያነት ወዘተ ይጠቅማል። የሰው ልጅ በፍርድ ቀን ለመዳን መጀመሪያ ክርስቲያን መሆን አለበት። ክርስቲያን ለመሆን በሚፈጸመው ምስጢራት ውስጥ ደግሞ ቅባ ቅዱስ እጅግ አስፈላጊ ነው። ከደብረ ዘይት ተራራ አብነት ዘላለማዊ ሕይወትን የሚያስገኝ የተስፋ ቃሉንና ምስጢራትን መፈጸሚያ ቅባ ቅዱስን ቤተክርስቲያን በጥምረት ትረከባለች። የተስፋ ቃሉን በደብረ ዘይት በዓል ዕለት እና እስከ ዓለም ፍጻሜ ስትዘክረው ቅባ ቅዱሱን ለመጨረሻው ቀን ለክርስቶስ ሙሽሮች የመንፈስ ቅዱስ ጸጋ ማሳደሪያ በረከት በማካፈል ለክብሩ ቀን ታዘጋጃቸዋለች። የምጽአት ምልክቶች። ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ደቀ መዛሙርቱ ለብቻቸው ወደሱ ቀርበው የዳግም ምጽአት ምልክትን ጠይቀውታል። እርሱም አስቀድሞ ማንም እንዳያሰታቸው ተጠንቀቁ ካለ በኋላ የሚከተሉትን ምልክቶች ገልጾላቸዋል። አስቀድሞ በነቢያት የተነገሩትን ምልክቶች ተጨምረዋል። ብዙ ሐሰተኛ ነቢያት ይነሳሉ። ብዙ ሐሰተኛ ክርስቶሶች ይነሳሉ። ታላላቅ ክህደት ይሆናል። በብዙዎች ዘንድ ፍቅር ይቀዘቅዛል። የጦርነት፣ የረሃብ፣ የቸነፈር፣ የምድር መናወጥ ወሬ መስማት፣ ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ መነሳሳት፣ ክርስቲያኖች በአሕዛብ የተጠሉ መሆን፣ የብዙዎች ለሞት ተላልፎ መሰጠት፣ የብዙዎች ከእውነት መንገድ መሰናከል፣ የጥፋት ርኩሰት በተቀደሰች ስፍራ መታየት፣ የተመረጡት እስኪስቱ ድረስ ድንቅ ተአምራት መደረግ፣ ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤልም ይነሳል፣ የአመፅ ሰው የክርስቶስ ተቃዋሚም ይነሳል፣ የአውሬው የስድብ አፍ በግልጽ በብዙዎች ላይ ይገለጣል ወዘተ። ከላይ የተገለጹት ምልክቶች በአሁኑ ዘመን በአብዛኛው የታዩና እየታዩ ያሉ ናቸው። ትንቢቱን የተናገረው ባለቤቱ ወልደ አምላክ ክርስቶስ በመሆኑ የበለጠ ትኩረት እንድናደርግበት ግድ ይለናል።
ከዚህም ተነስተን የክፋት ትንቢት መፈጸሚያ እንዳንሆን መጠንቀቅ ይገባናል። ከምልክቶቹ ፍጻሜ አንጻር ግን ራሳችንን መታዘዝ በማስተማር ሕይወታችንን በንስሐ ወደ እግዚአብሔር ማቅረብ ብቸኛ መፍትሄ ነው። ምጽአት። ከብዙ የምጽአት ምልክቶች በኋላ የክርስቶስ ዳግም ምጽአት ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ እንዳደረገ እንዲሁ ተመልሶ ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ እንዳደረገ እንዲሁ ተመልሶ ይመጣል። ስለዚህም ቅዱስ ሉቃስ በሐዋርያት ሥራ ላይ እነርሱም እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው በማለት ጽፎልናል። ከላይ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል የሚለው ኃይለ ቃል የሚያስረዳው ጌታችን ባረገበት ኃይልና የመላእክት እልልታ እንዲሁ በቅዱሳን መላእክት ታጅቦ በክብር በደመና በፍርድና ለእያንዳንዱ ዋጋውን ለመስጠት መምጣቱን እንደሆነ መገንዘብ ያስፈልጋል። ቅዱስ ማቴዎስ በወንጌሉ ስለ ጌታችን ዳግም አመጣጥና በፍርድ ወንበር መቀመጥ ሲገልጽ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል በማለት ጻድቃንን በበጎች ኃጥአንን በፍየሎች መስሎ ጻድቃንን ለክብር በቀኝ ኃጥአንን ለሐሳር በግራ ለይቶ ያቆማቸዋል። ቀጥሎም ጌታችን ክርስቶስ በፍርድ ቃል በቀኙ ያሉትን እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ፣ ተርቤ አበልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታመሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና ይላቸዋል። ነገር ግን ጻድቃን ብዙ መልካም ሥራ ሰርተው ሳለ ምንም እንዳልሰሩና እንዳላደረጉ ሆነው ከእግዚአብሔር ቸርነት የተነሳ ክብር እንደተሰጣቸው አውቀው በትሕትና ቃል ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሉታል። እርሱም መልሶ በሕይወት ዘመናቸው ከነርሱ ለሚያንሱት ያደረጉትን መልካም የቸርነትና የትሕትና ሥራ እንደ ዋጋ ቆጥሮላቸው እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ አደረጋችሁት ብሎ ጻድቃንን ወደ ዘላለም ሕይወት ይሰዳቸዋል። ነገር ግን በኃጥአን ላይ ከዚህ በተቃራኒ ፍርዱም ሆነ የእነሱ ምላሽ የተለየ ይሆናል። ጌታም እርሱን ባላመለኩት መጠንና ከሰይጣናት በተስማማ ሁኔታ መንገዳቸውን ባደረጉ ልክ እንዲህ በማለት ይፈርድባቸዋል። እናንተ ርጉማን ለሰይጣንና ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነርሱ ግን ፍርዱን በመቃወም እንዲህ እያሉ ይከራከራሉ። ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተንህ አላገለገልንህም? ጌታችንም በምላሹ የርኅራኄን ሥራ ለታናናሾቻችሁ አልሰራችሁም፣ ያን አለመስራታችሁ ለእኔ አለመስራታችሁ ነው ብሎ ወደ ዘላለም ቅጣት ይሰዳቸዋል። ያቺ የፍርድ ቀን የዓለም ፍጻሜ ናት። በዛች ቀን መስማት እንጂ መመለስ መከራከር የለም። የዚያች ቀን የፍርድ ውሳኔ ዛሬ በምድር ላይ የምንፈጽመው የአምልኮና የመልካም ወይም የክፉ ምግባር ውጤት ነው። ዛሬ አካሄዳችንን ከእግዚአብሔር ጋር ካደረግን ከእግዚአብሔር ጋር በተስፋይቱ በኢየሩሳሌም ሰማያዊት እንሆናለን። ዛሬ አካሄዳችን ከዲያብሎስ ጋር ካደረግን ግን በግራ ከዲያብሎስ ጋር እንቆማለን። ትሉ በማያንቀላፋ እሳቱ በማይጠፋ በገሃነም እሳት መኖር ግድ ይለናል። የዛሬ የአምልኮ አያያዛችን የፍጻሜው ቀን ይወስነዋልና ዛሬ ሳናመነታ አናኗራችንን እንወስን። ተስፋ መንግሥተ ሰማያት። የደብረ ዘይት ዕለት ጻድቃን የሚናፍቋት የተስፋ መንግሥተ ሰማያት ዕለት ናት።
ተስፋ ብርሃናዊ መገስገሻ መንገድ ናት። ተስፋ የማይታየውን አጉልታ ሩቁን አቅርባ የምታሳይ መነጽር፣ መከራውን ደስታ የምታደርግ ሐሴት፣ ደካማውን የምታበረታ ኃይል ናት። የሰው ልጅ የተስፋ መንግሥተ ሰማያትን ፍጹም ደስታ፣ የቀቢጸ ተስፋ ገሃነመ እሳትን ፍጹም ስቃይ ቢያውቅ ቢረዳው ኖሮ በዚህ ዓለም ይድላኝ ሳይል ኑሮ በመንኖ ጥሪት ይሆን ነበር። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል እንዲል ተስፋ የምናደርጋት መንግሥተ ሰማያት የእግዚአብሔር መንግሥት ናት። እርሷም እግዚአብሔር ለሰው ልጆች ያዘጋጃት የእግዚአብሔር ምሕረቱና ጥበቡ የሚገለጽባት በትንሣኤ ዘጉባኤ ፍርድ ቀን በእርሱ ያመኑ የሚገቡባት የእግዚአብሔር ቤት ናት። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ እንዳለ ጌታ በወንጌሉ። በአጠቃላይ ደብረ ዘይት ሁለት ተቃራኒ ነገሮች የሚፈጸሙበትን የነገረ ዳግም ምጽአት ሁኔታን ከቅድስት ቤተ ክርስቲያን የምንማርበት የዐቢይ ጾም ሳምንት ነው። ይኸውም ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር ነው። አንዱ ከእግዚአብሔር ጋር የምንሆንበት፣ ሌላው ከሰይጣን ጋር ኑሮ የሚወሰንበት፣ አንዱ መንግሥተ ሰማያትን የሚወርስበት፣ ሌላው ገሃነመ እሳትን የሚገባበት፣ አንዱ የሚደሰትበት፣ ሌላው ዋይታ የሚሰማበት የበረከትና የመርገም ቀን፣ የተስፋና ተስፋ የመቁረጥ ቀን፣ የደስታና የጭንቅ ቀን፣ የእልልታና የዋይታ ቀን፣ አንዱ ሌላውን የማያድንበት፣ እናት ልጄን የማትልበት፣ ልጅ እናቴን የማይልበት፣ ባልና ሚስት የሚለያዩበት፣ ጓደኞች ዳግም የማይገናኙበት፣ ኃጥእ ከጻድቅ መተያየት የሚያበቁበት የመጨረሻ ዕለት ዳግም ምጽአት ናት። ሰሚ ከሆንን የደብረ ዘይትን ጩኸት ልንሰማ ይገባናል። የምትነግረንን የምጽአት ምልክቶች፣ የምጽአትን ትንቢቶች እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ያረምም እሳት ይነድድ ቅድሜሁ፣ እግዚአብሔር በግልጽ ይመጣል፣ አምላካችን ዝምም አይልም፣ ከፊቱም እሳት ይነዳል የሚለውን ጌታ በወንጌሉ በፍርድ ቀን ለእያንዳንዱ እከፍለው ዘንድ በቁጣ እመጣለሁ ያለውን ከደብረ ዘይት ልንማር ይገባናል። ያለዚያ ግን በመጨረሻው ቀን ዕጣ ፈንታችን ከዲያብሎስ ጋር እሳቱ በማይጠፋና ትሉ በማያንቀላፋ በገሃነመ እሳት ስቃይ ይሆናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።